ቀዩ ቀበሮ ማክስ። በአንድ ጫካ ውስጥ ማክስ የሚባል በጣም የሚያምር ቀይ ቀበሮ ይኖር ነበር። አንድ ጠዋት ማክስ ከእንቅልፉ ተነስቶ ጫካውን መጎብኘት ፈለገ። ተፈጥሮ እያደነቀ እየተዟዟረ እያለ ሽኮኮዎች አገኘ። ምን እያረግሽ ነው ፒኮ ብሎ ጠየቃት። ፒኮም ክረምት እየገባ ስለሆነ ነቱ ዝናብ ከዘነበበት ይበላሻል፣ ስለዚህ እኔና ጓደኞቼ ነቱን እየሰበሰብን ነው ብላ ነገረችው። ገና አሁን ስትነግርኝ ነው ክረምት ሊገባ መሆኑን ያስታወስኩት አላቸው በመደንገጥ። አሁን እንዴት ልረዳችሁ እችላለሁ ብሎ ማክስ ጠየቃቸው። ሽኮኮዎቹም ደስ ብሏቸው እሺ ደስ ይለናል፣ ዛፍ ላይ ግን መውጣት ትችላለህ ማክስ ብለው ጠየቁት። ማክስ መልሶ ይቅርታ አድርጉልኝ፣ ዛፍ ላይ መውጣት እንኳን ጎበዝ አይደለሁም፣ ግን እናንተ ወደ ላይ ውጡና እዛ ሆናችሁ ነቱን ወደ መሬት ወርውሩት፣ እኔ ደግሞ በጣም ፈጣን ስለሆንኩኝ በሩጫ ነቱን እየለቀምኩ ልሰብስብላችሁ ብሎ ነገራቸው። ሽኮኮዎቹ በጣም ደስ ብሏቸው በሐሳቡ ተስማሙ። በተነጋገሩት መሰረት ተባብረው መስራት ጀመሩ። ሽኮኮዎቹ ነቱ ከዛፍ ላይ እየወረወሩ ማክስ ከስር እየሮጠ ነቶቹ እየለቀመ ለቅሞ እየሰበሰበ አንድ ላይ ተባብረው ብዙ ነቶች ሰበሰቡ። ፒኮና ጓደኞቿም ደስ ብሏቸው ማክስን አመሰገኑት። ማክስም ችግር የለውም እኔ ስላገዝኳችሁ በጣም ደስ ብሎኛል አላቸው። ማክስ ወደ ቤቱ እየተመለሰ እያለ ስለ ህብረት ኃይል መሆኑን እያሰበ ወደ ዋሻው ደረሰ። ኦህ ተመስገን፣ ዛሬ ደስ የሚል ቀን ነበረ፣ ጓደኞቼ ያገዝኳቸው ብሎ ደስ ብሎት ተኛ።